አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ናችሁ ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ዛሬ በአዲስ ቪዲዮ መጥቻለሁ። ይዤላችሁ የመጣሁት የድጃጅ መጅቡስ አሰራር ነው። ቪዲዮውን እስከ መጨረሻ አይታችሁ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ወደ ቤቴ ተቀላቀሉ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት እዚህ ጋር እንግዲህ ዶሮ ቆራርጬ አጥቤ አዘገጃጅቻለሁ። እንደምታዩት ነው፣ ጽድት ነው ያለው። ዘፍዝፌው ነው የቆየሁት ማለት ነው። አንድ ተግማሽ ነው ዶሮዬ። እናንተ እንግዲህ እንደ ፍላጎታችሁ ነው የምትሰሩት። ሁሉንም ግብአቶች የምጠቀማቸውን አቅርቤ ያለው። እንግዲህ ዶሮ ነጭ ነው የሆነው አይደል? በጣም ያምራል ማለት ነው። ዘፍዝፌውም ስለቆየው እንግዲህ ዶሮ ታውቃላችሁ ትንሽ ጊዜ ያስፈልጋል። እዚህ ጋር ደግሞ ዘይት አስቀምጫለሁኝ። እንግዲህ ዘይት ሁለት አይነት ያደረኩት። እዚህ ጋር ደግሞ ከሙንና ቀራፋና ቁንዶ በርበሬ ፍሬ ማለት ነው ያስቀመጥኩት። እዚህ ጋር ደግሞ የተፈጨ ቅመሞች አሉ። እዚህ ጋር ነጭ ሽንኩርት ፈቅፍቄ ነው። ሽንኩርትና ቲማቲም እንደምታዩት ነው ማለት ነው። አሁን ቀጥታ ወደ ድስቴ እሄዳለሁኝ። ዘይቴን እጨምራለሁ። መጀመሪያው ዘይት ስለሚጨመር ድስቱን ከፍቻለሁ እሳት ማለት ነው። ዘይቴን እንግዲህ ጨምሬያለሁኝ። አሁን ደግሞ ቀጣይ ይኸው ከሙኔን ጨመርኩኝ። ከሙን ቁንዶ በርበሬና ቀራፋ የተወሰኑ ቁርንፍዶች አሉት ማለት ነው። ሚስማር ማለት ነው። እንደዚህ ካለ በኋላ አሁን ነጭ ሽንኩርት እጨምራለሁኝ። ነጭ ሽንኩርቴን አቀላቅለዋለሁ ከዘይቱ ጋር። ቢያንስ ነጭ ሽንኩርቱ ቡኒ መሆን አለበት ማለት ነው። እንደዚህ ስናመስለው ዘይቱ ስለሞቀ ወደ ራሱ ቡኒ ቀየረ ማለት ነው። እንግዲህ እንደዚህ አድርጋችሁ ስትሰሩት በጣም ሽታው ይጣፍጣል። ዶሮ ደግሞ በጣም ነው የሚጥመው ማለት ነው። መጨረሻ ላይ ሩዙን ስንጨምረው እንደዚህ ካረግን በኋላ ቡኒ እንዲሆን መጠበቅ አለብን፣ ግን እያማሰልን ማለት ነው። አንድ አይነት እንዲሆንልን እንደዚህ በደንብ ካማሰል ነው በኋላ አሁን ቀጥታ ደግሞ ቀይ ሽንኩርቴን እጨምራለሁኝ። እንደዚህ አድርጌ ቀይ ሽንኩርቴን ከጨመርኩ በኋላ አማስለዋለሁ በደንብ እስከሚቀላቀል ድረስ። እንደዚህ አድርገን ካማስል ነው በኋላ በነገራችን ላይ ያው ቀይ ሽንኩርቱ ውሃ ምንትን ስለሚል ዘይቱን የመጠጠ ይመስላል አይደል? ይወጣል። እንግዲህ ዘይት ደግሞ ዛሬ እንዳታበጅ ተብያለሁ። ለዛም ነው ማለት ነው። ከዲና አድርገ ነው እንመለሳለን። እና እንግዲህ መተናል ቤተሰብ ሁላችሁ በጣም እንትን እያለ ነው በስሏል። ቀይ ሽንኩርቱ ሲጀመር ይሄው ዘይቱ ራሱ ወጣ ማለት ነው። እንደዚህ አድርገን በደንብ ታቀላቀል ነው። አሁን ቀጥታ ቅመሜን እጨምራለሁ ማለት ነው። ቅመምኔ ሁሉንም ነው ያደረኩት። እናንተም እንደምትፈልጉ ወይም የቅመም ምርጫችሁ እናንተ ታውቃላችሁ። እንደዚህ አድርጋችሁ በደንብ ታቀላቀላችሁ በኋላ ያው እሳቱን ቀንሱት እንትን እንዳይልባችሁ እንዳይቃጠልባችሁ ማለት ነው። አሁን ቀጥታ ምንድነው የምጨምረው ከላይ ዶሮዬን እጨምራለሁ ማለት ነው። እንግዲህ አንድ ተግማሽ ነው ብያችኋለሁ ዶሮ። እናንተ እንደ ፍላጎታችሁ ነው። እኔ ደግሞ እንደዚህ ነው። በነገራችን ላይ ዶሮ ስታጥቡ በነጭ ዱቄት በሎሚ በጫውና በከል አድርጋችሁ ዘፍስፉ። በጣም ነው የሚያምረው። እዚህ ጋር ደግሞ ቲማቲምና ቃሪያዎቹን ጨመርኩ ከላይ ማለት ነው። ምክንያቱም የቲማቲም ውሃ በኋላ ላይ በጣም እንትን ይላል። እንደዛ አድርጌ እከርነዋለሁኝ። ከዲና አድርጌ ይኸው ተመልሻለሁ። እንደምታዩት ነው እንግዲህ አቀላቅየዋለሁኝ። ገለበኩት። ከጀርባ ነበር እስካሁን። እንደዛ አድርጌ ከዲና አድርጌው ደግሞ ቆይት ብዬ እመለሳለሁኝ። እንግዲህ እንደምታዩት ነው ውሃ በጎና አፍልቻለሁኝ። ይኸው በስሏል። ሙቅ ውሃዬን ይኸው እየጨመርኩ ነው። እንግዲህ እናንተም እንደምትፈልጉት መጨመር ትችላላችሁ። ጊዜ ለመቆጠብ ግን ቶቶ ላይ ያልኩ ነው። ሰዓትም ሄዶብኛል። ለዛ ነው ማለት ነው። እንግዲህ እንደዚህ አድርጋችሁት በደንብ ይብሰል። በነገራችን ላይ መቁሎ ላይ ስለበሰለ ዶሮ ደግሞ እዚህ ሀገር በጣም ነው የሚበስለው፣ ቶሎ ጊዜ አይፈጅም። እንደዚህ አድርጌ ከደና አድርጌው እመለሳለሁ ማለት ነው። ለቤት አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ እንግዲህ እንደምታዩት ነው። በጣም ያምራል። ከረኑ ራሱ ደስ ይላል ማለት ነው። በደንብ እየፈላ ነው። እንግዲህ እንደምታዩት ነው። በጣም በስሏል። ውሃውም እንደምታዩት ነው። በመካከል ግን እንትን ስል የቆየሁት አሁንም ትንሽ ጊዜ ሰጠዋለሁኝ እንዲበስልልኝ።
እንግዲህ እንደምታዩት ነው ውሃው ራሱ ቀንሷ ማለት ነው። ምክንያቱም በደንብ በስሏል። ዶሮውም እንግዲህ እንደምታዩት እንትን ብሏ ማለት ነው። ከላይ ያስታውቃል። አሁን ዶሮዬን አወጣለሁ ማለት ነው። ብዙ ሩዝ አልሰራም፣ ትንሽ ነው መሰራው። ያው ዶሮ አንድ ተግማሽ ቢሆንም ሩዙ ደግሞ ትንሽ ነው መሰራው ማለት ነው። እና እንግዲህ እንደዚህ አድርጋችሁ ዶሮውን ካወጣችሁ በኋላ ያለውን ነገር ደግሞ አብረን እናያለን። እንግዲህ ዶሮ እንዳይቆራረጥብኝ ቀስ እያረኩ ነው ማወጣው ማለት ነው። እንደዚህ አድርጌ አወጣዋለሁኝ። ሎሚ ጨምሬ ያለሁ በመካከል አላያችሁትም እናንተ፣ አልመቸኝ ብሎ ነው። እና እንደዚህ አድርጌ ሎሚውን በጣም ነው ሽታውን የሚወዱት ሰዎቹ። ምንም ማድረግ አልችልም። ጥቁሩን ከውስጥ ያለውን ይወዱታል ማለት ነው። ሩዝ ላይ ሲበሉ ይጨምቁታል። እንግዲህ ዶሮዬ እንደምታዩት ነው፣ አልተቆራረጠብኝም። በዚህ መልኩ ሆኗል ማለት ነው። ከላይ ይሄ የምነሰንሰው የቀርፋ ፓውደር ነው። በጣም እንትን ይላል ማለት ነው። ስትጠብሱት ራሱ ቡኒ ነው የሚያደርገው። አልመቼ ብሎ ነው። ሩዜን ጨምር ያለው ትንሽ ሩዝ ነው ምሰራው ብያችኋለሁኝ። እንደዚህ ካደረግኩ በኋላ እንግዲህ እንደምታዩት ነው። ውሃ መጥኑ እናንተ ከበዛ ቀንሱ፣ ከድና አድርጊው እንመለሳለን ማለት ነው። እንደዛ አድርጌ ከከደንኩት እዚህ ጋር ደግሞ መጥበሻ ጥጃለሁኝ። እንግዲህ እኔ ዶሮዬን የምጠብሰው በቂቤ ነው፣ በዝብዳ ማለት ነው፣ ወይም በቂቤ። እንደዚህ አድርጌ የሚበቃችሁን ያህል እናንተ ጨምሩ። እኔ ደግሞ ይኸው የሚበቃኝን ያህል ጨምር ያለሁኝ። አልመቼ ብሎ ነው፣ ይቅርታ። ይኸው ግሏል። ዶሮዬን ጨመርኩ ማለት ነው። ዶሮዎቹን እንግዲህ እናንተ እንደምትፈልጉት አይነን ከረን አድርጋችሁ መጥበስ ነው ማለት ነው። እንግዲህ ይኸው ይመስላል ዶሮዬ በጣም በሚያምር ሁኔታ ጨርሻለሁ። ሩዜም እንግዲህ ያው አልመቼ ብሎ በመካከል ሌላ ስራ ይዤ ነበር። ይኸው ጨርሻለሁ ማለት ነው። እንግዲህ ከላይ የምነሰንሰው ደግሞ ሄል ፓውደር ነው። ከተመቻችሁ ላይክ